መግቢያው ላይ በጣም ያስደነግጣል ውዶቼ። ከምን በላይ ሀይሚዬ አላ ሙሉ ያፊያሽን ይስጥሽ የኔ እናት። ታንገላታሽ ሁሌ እንደዚህ አይነት ድራማ ሲሰሩ ለሀይሚዬ ይህ መውደቅ የወደቀችበት ደግሞ መሬት ነው ትጎዳለች ብሎ የሚያስብላት ሰው የለም። ሪሊውን ነው። ሁሉም ለጥቅማቸው ነው በዙሪያው ያሉት ማለት ነው። እና በጣም ይከብዳል። እንግዲህ እኛ ዱአ ነው የምናደርገው አላህ ሙሉ አፊያሽን ይመልስልሽ። ሌላው ደግሞ ከእንደዚህ አስቀያሚ ቪዲዮዎች አላህ እንድትወጡ ያድርጋችሁ ማለት ነው። እኛ ደክሞናል እና ሀይሚዬ አይዞሽ እናቴ አይዞሽ የምንወድሽ ማለት ነው። ደግሞ ሀይሚዬ ባይዘዌ ውዶች ይህን ድራማ ስጨርስ የሆነ ሰዓት ላይ ትዝ ይላችኋል ከሀሰን ጋር ስትመጣ እርጉዝ ናት ሲባል በድራማ ፊቷ ማሻላ ተባረከ አይኗ ሲያምር ማሻላ ተባረካለ ልክ ውፍር ብላ ማለት ነው። አሁን ይሄ እዚህ እንትን ላይ ክስት ነው የምትለው ይሄ ድራማ ላይ ማለት ነው። እና እንግዲህ በጨረሱ ሰዓት ይጨርሱ፣ እኛም በትዕግስት መከታተል ነው ያለብን። ምንም ማድረግ አንችልም አላውቀውም ብሏል። ፍፄ ደግሞ የሚለው እንግዲህ አምነክ መቀበል ነው ምናምን ይላል። እዩም ደግሞ መታለች ቤኪ ቤት። እሷም ባይዘው እዩ ምሰራውን በብር ይመስለኛል። አይ ቲንክ የስራዋን ይስጣት። ሀይሚና ብሩኬ መቼም ቢሆን አይለያዩም። በእሷ የተነሳ ነው እኛም ጭንቀት በጭንቀት የገባ ነው። እዩን ያንሳልን። ልጁ እኛ መሀል ባይኖር የእዩ ነገር ባይኖር የዩ ህይወት እኛን አይበጠብጠንም ኖሮ ይላል ብሩኬ። ብሩኬ አንዳንዴ አነጋገር ላይ ችግር አለብህ። ለምን እንደ ድራማውም የሚወቀሰው ብሩኬ ነው። እንደ እውነታ አይደለም። እውነታ እዚህ ላይ የለም። እውነታ ቢኖር ማን ቁጭ ብሎ ያዳምጣል? 6-7 ቪዲዮ የሚሰራበት የለም። ብሩኬ አያደርግም፣ ድራማው ነው። እንደ ድራማውም ጥፋተኛ ማን ነው? ብሩኬ ነው። ሪሊውን ነው። አሁን ሀብ ፍፄ ምናምን ለማሳደግ የሚያደርጉት ጥረት ነው ይሄ ነገር። በጣም ነው የሚያናደው እንደዚህ አይነት ስራ ከምር ውዶቼ ማለት ነው። ሀይሚዬ ብቻ አብሽሪ አይዞሽ። እኔ ለልጁ ችግር የለውም እኔ ራሴ ያሳድጋለሁ። ጸጋ ቢሆን በዝሙት የሚወለድ ጸጋ ሊሆን አይችልም። በስርዓት ከሆነ ኒካ ተደርጎ ቃል ኪዳን ያለው ነው ብሩኬ ማለት ነው። አታ ዛሬ ላይ ከሀይሚዬ የውሸቱ የድራማ ማለት ነው ሀይሚዬ ብታረግዝ እንኳን ጸጋ ሊሆን አይችልም። እንዴ አይነት አለው እኮ ከማንም መንገደኛ ደግሞ ለምንስ ነው የምታሳድገው? ለምንድነው የምታሳድገው? ተከራይታችሁን ያመጣችሁት። እኔ ይሄ ድራማ ነው እያልኩ ነው የማወራው፣ እውነት አይደለም ሲጀመር። ምስኪን ሀይሚዬ ባይዘው ውዶቼ ማለት ነው። እንደዚህ አይነት ድራማ ሲሰሩ በአንድ ቀን 3-4 ቪዲዮ ነው የሚሰሩት። ገባችሁ? በጣም ነው የሚከብደው። እኔ አሁን የዩን ነገር ሳይቋጩ የልጅቷን ነገር ሳይቋጩ በቃ ፕራንክ ነው ብሎ ተገላግለው ወደ ሸገር ቢሄዱ ይሻላል እንጂ በመሀል ያቋርጡትና ደግሞ በመሀል ይጀምሩታል። እንግዲህ ባይዘው እንቅልፍ የሚያመጣ ድራማ ነው እና ሀይሚዬና ብሩኬ መቼም ቢሆን አይለያዩም። እዚህ ጋር ሁላችሁም እንድታውቁ። ሲቀጥል ይሄ የሚሰራው ድራማ ነው። ሀይሚ እየተጎዳች የሚሰራ ድራማ ይባላል ርዕሱ። ከማያውቀኝ ሰው ጋር ከሌላ ልጅ ካለው ሰው ጋር እኔ መሆን የለብኝም። በቃ ወዶች ይሄ ድራማ ከብዶኛል። ማለቂያው መቼ ነው? እንግዲህ ሀይሚዬ ከጎን መሆኔን በጣም ተናድጃለሁ ምናምን እያለች ነው። ግን ማለቂያው መቼ ነው? ከምር እዚህ ጋር ብሩኬ ልጁን ከተቀበለ እኮ ማለቂያ የለውም ማለት ነው። እንደና አብርሽ ይቀጥላል። አብርሽ ልጁን ወስዶ እንደማሳደግ እንደ መዝናናት እያደረገ ላይክ ድራማ ማለት ነው። እና እንዴት ነው? እኔ እኮ ግራ እየገባኝ ነው። የሀይሚዬና ብሩኬ ህይወት ድራማ ሊሆን ነው ማለት ነው። ያ ረቢ እዚህ ጋር ይኸውላችሁ ሀይሚዬ ተረጋጊ ምናምን አትበሉ። ሀይሚዬ ዛሬም ጥፋት የለባትም። እዚህ ጋር ትክክለኛ ትምህርት እየሰጠቻችሁ ነው። አንድ ልጅ ፍቅረኛችሁ ልጅ ካለው እናንተን ምንም በምንም ማለት ነው። አሁን ሀይሚዬን እዚህ ጋር ሽማግሌ ያላከም ህይወት አልጀምርም፣ ግን የ2 ዓመት ፍቅር ከባድ ነው። ከባድም ቢሆን ልጅን የመሰለ ነገር ከልጅ እናት ጋር ማስታረቅ 4 ነጥብ ነው። ገባችሁ? እዚህ ጋር ትምህርት ነው ሀይሚዬ እየሰጠች ያለችው። የልጅ አባትን አንዳንድ ባል የምትመኙ አላችሁ ስደት ላይ
አንቺ ስላላንከባከብሽ ነው፣ አንቺ ከአንቺ የሆነ ነገር አጥቶ ነው እያሉ ሚዲያ ላይ ማለት ነው የሚሉ አሉ፣ የሚቀማሙ እርስ በርሳቸው። እና እንደዛ እንዳይሆን አንድ ወንድ ልጅ ካለው ተስማምቶ ከልጅ እናቱ ጋር ካልተፋታ በስተቀር ለፍቅረኛ መያዝ ከባድ ነው። ሆኖም ግን ሀይሚና ብሩኬ መቼም ቢሆን አይለያዩ። የሚሰራው ግን ድራማ ነው ማለት ነው። እንደ ድራማው ብሩኬ ተሳስተዋል፣ ሀይሚዬ ትክክል ናት። አልፈልግም። በዚህ ሰዓት ከጎን መሆን አልፈልግም። ሀይሚ አንቺ ያልተረዳሽ ማን ይረዳኝሽ? አልፈልግም። እኔ ከዚህ እየተባባልን መቀጠል አንችልም። በቃ እኔ ተሳስቻለሁ። በቃ ከአንተ ጎን ነኝ ብዬ ነበር። ባይዘው ልጆች የሀይሚዬ አነጋገር በጣም ያስደነግጣል። ግን ዝም ብለን መጨረሻውን ማየት ነው ያለብኝ እኔ ሪዝን እንዳይሆን እንጂ ሀይሚዬና ብሩኬ መቼም ቢሆን አይለያዩም። የሀይሚዬ አነጋገር ቢከብድም ድራማውን ዝም ብለን ማየት ነው በትዕግስት ማየት ነው። እንግዲህ ሀይሚዬ ምንድነው ተሳስቻለሁ። ባይዘው ሀይሚዬ ትክክል ናት። እንደ ድራማው ማንም ሰው በዙሪያቸው ያለው ስህተት የለም። ዋናው ስህተቱ ሀይሚና ብሩኬ ላይ ነው። ገባችሁ? ድራማው እንደ ድራማው ማለት ነው። አንዳንዴ መውደድም አይነት አለ ውዶቼ። ዝሙት ቪዲዮ ነው እዚህ እየተሰራጨ ያለው እና ሀሰን ትክክል ነው። ኦፍኮርስ ትክክል ነው። ሁሉም ትክክል ናቸው። ሀይሚና ብሩኬ የሰሩት ነገር እዚህ ጋር ድራማውን ጥሩ አላካሄዱትም እና ዋናው ባለቤቱ ነው እንጂ ሳሩ ግንዱ ዋናው ስሩ ነው። ገባችሁ? እና ሀይሚቴ በጣም ተማራለች። እንግዲህ ከምንም በላይ የሰው ልጅ ጤና ነው፣ አፍያ ነው። አላህ ሙሉ አፍያሽን ይመልስልሽ። እንደ ድሮሽ ደስተኛ ሆኚ ድራማውን ራስሽን ሳትጎጂ መቀጠል ማለት ነው። ለምን ለእሷ የሚሰጣት ካራክተር ነው የሚባለው ከባድ ነው። ከዋሽኝ 1 ዓመት ከምናምን ከዋሽኝ ሰው ጋር እኔ አብሬ አልቀጥል ትመጣለህ፣ ከዛ እኔ አሳድጋለሁ አይደለ? እንደዛ ነው ባይዘው ውዶች ማለት ነው። አንድ ላይ አንቀጥልም በቃ እያለች ነው የምትይሳ። ነገ ደግሞ ይመጣሉ። ስለዚህ ድራማ ስለሆነ ማለት ነው እንዳደነግጡ። ውሸት ነው ግን ውሸትም ቢሆን እንደዚህ መስማት በጣም የሚያመው ውዶች። እዚህ ጋር በጣም ትምህርት እየሰጠች ነው ለሀይሚዬ፣ ለሴቶች በጣም ጀግናና በራሷ ኮንፊደንስ ያላት ቆፍጣና ሴት ሆና ማለት ነው። ገባችሁ? ፍቅር እኔ በጣም እየወደድኩት እያፈቀርኩት በላይ ላይ ልጅ ካለው እኔ በእርስ ፍቅራችሁን መቋቋም እንዳለባችሁ ነው። እና እዚህ ጋር ትምህርት ነው። ድምፄ ሰው እንዳይረብሽ ነው ውዶች። የምታወሪውን ነገር ወቂ በእናትሽ ረፊ። በጣም ትምህርት ሰጪ ነው። ለምን የኛ ነብር፣ የኛ ስማርት፣ የኛ ጀግና ቆፍጠን ብላ አንድ ሰውን ብታፈቅሩትም 7 ዓመት እንኳን 2 ዓመት ከምናምን ቀርቶ 10 ዓመትን ብታፈቅሩት ከእናንተ ጋር ለደቂቃዎች ሲቀያየም ቺት አድርጎ እስከ ማስረገዝ ከደረሰ ከዛችኛዋ ጋር እንትን ማለት ነው ያለባችሁ፣ ፍቅራችሁን ዋጥ አድርጋችሁ። ስለዚህ ሀይሚና ብሩኬ እዚህ ጋር ብሩኬ የሰራው ድራማ ነው፣ እንዳትሳሳቱ። እንደ ድራማው ብሩኬ ተሳስቷል። እንደ ድራማው ሀይሚትዬ ትክክል ናት። ሴቶች ቆፍጠን ነው ማለት ያለባችሁ። ገባችሁ? ብሩኬ ደግሞ ልጅ ጸጋ ነው ላልከው ትክክል ነህ። ልጅ ግን ዝም ብሎ በተወለደ ጸጋ ሊሆን አይችልም እንዴ። ልጅ ጸጋ ነው እያላችሁ እውነቷን ነው ሀይሚትዬ። እንዴ ከልጅቷ እኮ ምንም ነገር የላትም። እኔ አሁን ልጅ ይዘው መገልበጥ ራሱ አልገለብጥም እንዴ ልጅን የሚያክል ግን ምንድነው ልጅ እንዴት ልታመጣ ቻልክ? ያለ ኒካ እንኳን ከእዩ ውሸት ሆነ እንጂ ሀይሚዬ ሳታረግዝ አረገዝሽ ተባለ እንጂ ከሀይሚዬ ራሱ ኒካ ሳይኖር ቃል ኪዳን ሳይነግር ልጅ ከጸጋ ነው ብሎ ዝም ብሎ አይረገዝም። እንኳን ከዚሽ ቀርቶ ከእዩ። ስለዚህ ብሩኬ ልጅ ጸጋ የሚለው እዚህ ጋር ስህተት ነው። ሀይሚትዬ ትክክል ናት፣ እንዳትቀየሙኝ። የተሰራው ግን ድራማ ነው። ድራማም ቢሆን ማለት ነው እና ቆፍጠን ፍቅራችሁን ማቆፍጠን እንዳለባችሁ ማለት ነው። ዞር አልኳ ድምፄ በደንቡ እንዲሰማና ሀይሚትዬ አብሽሪ አይዞሽ። እኔ ግራ ገብቶኛ መጨረሻውን ብቻ ማየት ነው የፈለኩት። ድራማ መሆኑን 100% አውቀዋለሁ፣ ግን የሆነ የምንትን ያለኝ ቦታ ነገር አለ ማለት ነው። እንዴት ነው የሚቋጨው የሚለው አልመጣልኝም። ልጃችሁን አሳድጉ። እኔ ግን እንደዚህ አይነት ጣጣ ውስጥ አልገባም። ብቻ ናትተኝ እባክሽ ብሎ እየለመነ ነው ብሩኬ። እናንተ እህቶች ያላገባችሁ ተጠንቀቁ። ብሩክም ለእናንተ እያስተማረ ነው። ገባችሁ? ለእናንተ እያስተማረ ነው። የሀይሚዬ ንጉስ ማለት ነው። ምንድነው የሚያስተምራችሁ? በምላስ አትደለሉ። በምላስ ተደልለው እኮ በኢትዮጵያ እስከ 300 ሺህ 100 ሺህ ሚልኩ አሉ ኢትዮጵያ ውስጥ በምላስ ተደልለው ብቻ። ገባችሁ? አሁን ሀይሚትዬ ለምንድን ነው ብሩክን ማስመው? ለምንድን ነው ብሩክና ሀይሚ ፍቅር ማይሰሩት? ቢኮዝ ሀይሚዬ ስማርት ናት። በምላስ ብቻ አይደለም ሰው ተግባር ማለት ደግሞ እህቁ ማለት ነው። የሆነ አቋም ሲኖራችሁ ነው ከባላችሁ ወይ ከሚያገባችሁ ሰው እንጂ ዛሬ አፍቅርሻለሁ። አሁን ሀይሚትዬ ምን እያለ ነው ብሩኬ? ትተሽኝ አትሂጂ እባክሽ እያለ ነው።
እንደዚህ መታለል እንዳይለባችሁ፣ እንደ ሀይሚትዬ ደግሞ ቆፍጠን ማለት እንዳለባችሁ ሴቶች ናችሁ። እና አስተማሪ ቪዲዮ ነው። እዚህ ጋር ተመችቶኛል ውዶች። ፈልገው በጣም ከዚህ በላይ አናውራ፣ ከዚህ በላይ አንጨቃጨቅ። በቃ ይብቃን። ውዶች ይቅርታ በማልተቋረጠ እና አትጨነቁ ባይነኝ፣ አታስቡ ባይነኝ። ድራማው ይቀጥላል። መጨረሻውን ዝም ብለን ማየት ነው እንዴት እንደሚቋጭ። ለምን ልጁን ከተረከበ በኋላ ወይ ድጋሚ ምርመራ ተብሎ ወደ እርቅ ይገባ ይሆናል። መጨረሻውን እናያለን። ሀይሚትዬና ብሩኬ እንወዳቸዋለን። ሀይሚዬ አላህ ሙሉ አፊያሽን ይስጥሽ። ራስሽን ጠብቂ፣ ተጠንቀቂ። ሲቀር ይቀራል፣ ቪው ሲቀር ይቀራል፣ ዶላር ሲመጣ ይመጣል። ያላችሁን ነገር አመስግኑ። ብሩኬ ወደ ራስክ ተመለስ። ለሀይሚትዬ እዘንላት። ሌሎቹ እንደፈለጉ በወረጫጨቁ ህይወታቸውን ጀምረዋል። ሀላስ ክፉ ነው የሚያናገረው ብሩኬ። ለማንኛውም መልካም ድራማ ብያለሁ ወዶቼ። ይጨንቃል።